የእግዚአብሔር ስም ብሩክ ይሁን። አሁን ደግሞ ወደ ነበረበት ትምህርት ሄዳለሁኝ። እንግዲህ እንደምታስታውሱት ለተከታታይ ሳምንታት የተማርን የመጣ ነው ስለ ስላሴ ብዙ አንስተን ስንማር ቆይተናልና ላስት ዊክ የቆምነው ስለ መንፈስ ቅዱስ በአንድነትና በሶስትነት ውስጥ አካላዊ የሆነ ስሙ መግለጫ የሆነ መንፈስ ቅዱስ እንደሆነ አይተን ነው እዛ ላይ ነው የዘጋነው። ስሞቹን አይተናል፣ መለኮታዊ ስሞቹን፣ ባህሪውን አይተናል፣ አሰራሩን አይተናልና ዛሬ በመንፈስ ቅዱስ ደግሞ በሐዲስ ኪዳን ምን ይመስላል ተገልጦስ ታይቷል ወይ በሐዲስ ኪዳን ላይ እናየዋለን ወይ መንፈስ ቅዱስ የሚለውንም እናያለን ማለት ነው። ዛሬ ጌታ ቢፈቅድ መንፈስ ቅዱስ የሚለውን ጨርሰን ስላሴን አጠቃለን። ባለፈውም እንዳልኳችሁ የማንካፈለው ባህሪ የእግዚአብሔር የራሱ ብቻ ያደረገው ባህሪ በአንድነትና በሶስትነቱ የተገለጠውን እናመልክበታለን። እሱ ነው አምላካችን፣ እሱ ነው ጌታችን ብለን አምልኳችን እዛ ላይ ነው የሚያርፈው። ነገር ግን የምንካፈለውን ባህሪ እንዳለ መጽሐፍ ቅዱስ ያስተምራል። ክርስቶስ ኢየሱስ የባህሪ ተካፋይ የሆነ ልጁ እኛንም ከባህሪዎቹ እንዳካፈለን የምንካፈላቸው ባህሪዎች አሉ። የእግዚአብሔር ልጆች የሆኑ እግዚአብሔርን የምንመስልባቸው ባህሪዎች አሉ። ሐዋርያቱም ያስተማሩት መጽሐፍ ቅዱስ ያስተማረውን ማለት ነው። ስለዚህ ያንን ለመማር መንፈስ ቅዱስ ራሱ እንዲያስተምረን እንጸልያለን። የምንጸልየው ምንድነው? ራሳችንን ለእግዚአብሔር ለመስጠት ነው። እኛ አልችልም አንተ ትችላለህ ለማለት ነው። ልክ እጃችንን እንደማውጣት እንደመማረክ ማለት ነው ጸሎት። የራስን አቅም፣ የራስን ሐሳብ፣ የራስን ዕውቀት አልችልም በቃ እኔ ጌታ አንተ ትችላለህ ማለት ነው ጸሎትና በዛ ሴንስ ነው እኔ ጸሎት እንጸልይምላችሁ እና እንጸልያለን። እግዚአብሔር አምላካችን ሆይ እናመሰግንሃለን ስለነበረን ጊዜ። ጌታ ሆይ አንተ ታላቅ አምላክ ነህ። 2-3 ሆናችሁ በስሜ በተሰበሰባችሁ እኔ በዚያ ያገኛለሁ እንዳልክ ሁሉ ጊዜ ያለህ የምታስገርመን አምላክ ነህ። መገኘትህን የምናውቀው ምክንያቱም ህይወታችን ይለወጣል፣ ያምሮ መታደስ እናደርጋለን፣ መንፈሳችን ወደ ዕውቀት ይሻገራል፣ ከነበርንበት እንነሳለን እና ዝም ብለን አንወጣም፣ ዝም ብለን አንመለስምና ያንተ መኖር በዚህ እንዳስሰዋለን። እጆቻችን ይዳስሱታል፣ አይናችን ያየዋል፣ መንፈሳዊ ጆሮአችን ይሰሙታልና እናመሰግንሃለን። አሁንም አለህና እንልህም አለህ እንዳለህ ትኖራለህና እናመሰግናለን። ጌታ መንፈስ ቅዱስ አንተ አስተማሪ ነህ፣ አንተ ወደ እውነት የምትመራን፣ ስላንተ ማንም መናገር አይችልም ካንተ በስተቀር። ስለዚህ ራስህን እንድትገልጥ እንድታስተምረን የዕውቀት ምንጭ የጥበብ ምንጭ የሆንክ የእግዚአብሔር መንፈስ ሆይ ወደዚህ ዕውቀትና ጥበብ እንድትመራን፣ ዕውቀትና ጥበቡም ራሳችን ለማስታበይና እናውቃለን ከሚል ስሜት የሚጠብቀን ግን አንተን በማወቅ የምንሞላበት አንተን በማወቅ የምናርፍበትና ሌሎችም የምናሳርፍበት ጌታ ሆይ በእምነታችን ጽናት በጸንተን የምንኖር የምናገለግልህ እንድንሆን የሚረዳ ዕውቀት ጌታ ሆይ ከተሳሳተ ትምህርቶች የሚጠብቅ ዕውቀት በዚህ ሰዓት እንዲለቀቅልን በናዝሬቱ ጌታ በኢየሱስ ክርስቶስ ስም እንጠይቃለን። ስላለህ እናመሰግንሃለን። ይሄን የማይወድ ክፉ አሰራር በእምነት ተቃውሞ ተብለናል። በኢየሱስ ክርስቶስም በእምነት እንቃወማለን። እድል ፈንታ የለውም። በአካባቢያችን መገኘትም መድረስም ስለማይችል እናመሰግንሃለን። ግን በአንጻር ደግሞ ቅዱሳን መላእክት አሉ አንተን የሚያገለግሉ አለቃልህ የሚንቀጠቀጡ ስላሉ እነሱ በዙሪያችን ስለሚያገለግሉን ስለሚሉን እናመሰግንሃለን። የጌታ መንፈስ ሆይ ከላይ ደግሞ በታላቅነትህ በዙሪያችን ስላለህ ከኛ ጋር ስለምትኖር እናመሰግንሃለን። ጊዜውን ሰዓቱን ሁሉ ሰጠንህ። ስለ ሁሉ ስም የተባረከ ይሁን በናዝሬቱ ጌታ በኢየሱስ ክርስቶስ ገናና ስም አሜን። የእግዚአብሔር ስም ብሩክ ይሁን። ስሙ የጌታ እየተባረከ ይሁን። ዛሬ የምናነሳው እንዳልኳችሁ መንፈስ ቅዱስ በብሉይ ኪዳን ዘመን ታይቷል ወይ፣ የመንፈስ ቅዱስ ማንነት በብሉይ ኪዳን ዘመን ይታወቃል የሚለውን ነው የምናየው። አዎ መንፈስ ቅዱስ በብሉይ ኪዳን ዘመን የመጀመሪያ ያየነው ባለፈው ዘፍጥረት 1:2 ላይ ዓለማት ሲፈጠሩ ምድርን በማደራጀት መንፈስ ቅዱስን አይተነዋል። የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር ይለናል መጽሐፍ ቅዱስ። ስለዚህ ምድር ባዶ እንደነበረች፣ ቅርጸ ቢስ እንደነበረች፣ ምንም ነገር የሌላት ህይወት ሰጪ እንዳልነበረች፣ ነገር ግን የጌታ መንፈስ ህይወት የምትሰጥ እንዳደረጋት አይተናል።
ሌላ ለሰማያቱ ውበትን የሰጠ መንፈስ ቅዱስ ነው ብለናል። በኢዮብ 26:13 ላይ ኢዮብ 26:13 ሰማያት በመንፈሱ ውበትን አገኙ ይለናል። ስለዚህ ሰማያት ውበትን ያገኙት እነዚህ የምንደነቅባቸው ከዋክብት፣ ጨረቃ፣ ህዋው ጠቅላላ ፕላኔቶቹ የምናውቃቸው የማናውቃቸው እውቀት የደረሰባቸው ያልደረሰባቸው ሁሉ ተደራጅተው ውበትን ያገኙት በመንፈስ ቅዱስ እንደሆነ መጽሐፍ ቅዱስ ይናገራል። መንፈስ ቅዱስ በእውቀቱ የተጠበበ ልንደርስበትም የማንችለው አምላክ ነው። እንደው በእኛ አፍ መጠራቱ ያው በክርስቶስ ኢየሱስ የማዳን ስራ ራሱን በእኛ ውስጥ ስለሚያኖር ነው እንጂ የእግዚአብሔር መንፈስ ድንቅና የረቀቀ ማንም ሊደርስበት የማይችል በእውቀትና በታላቅነት የሚኖር አምላክ ነው። መዝሙረ ዳዊትም 104:30 ላይ አንተ ቃልህን ትልካለህ ይፈጠሩማል ይላል። መንፈስህን ትልካለህ ይፈጠሩማል ነው የሚለው። መንፈስህን ትልካለህ ይፈጠሩማል ይላል። በመፍጠርም በማደስም በማደራጀት ስራም የእግዚአብሔር መንፈስ ቅዱስ ስራ እንደነበረ መጽሐፍ ቅዱስ ላይ ብሉይ ኪዳን ይነግረናል። በብሉይ ኪዳን ዘመን የእግዚአብሔር መንፈስ በሰው ሕይወት ውስጥ ጸንቶ ለዘላለም አይኖርም ነበር። ግን እንደምናስታውሰው የእግዚአብሔር መንፈስ ለክህነት ሰዎችን ይቀባ ነበር፣ ለንግስና ሰዎችን ይቀባ ነበረ፣ ለነብይነት ሰዎችን ይቀባል። ብሉይ ኪዳን በእነዚህ በሶስት ኦፊስ ውስጥ ትተዳደር ስለነበረ ካህናት አሉ። ቤተክርስቲያን ማለት መቅደሱን ይዘው እግዚአብሔርና ሰውን ከእግዚአብሔር ጋር ያገናኙ የሚኖሩትን ካህናት የሚቀባ መንፈስ ቅዱስ ነው፣ ወይም የሚመርጥ ማለት ነው፣ የሚለይ ማለት ነው። መንፈስ ቅዱስ ነው። እንደገና ከእግዚአብሔር ሰምቶ ደግሞ ወደ ህዝብ ቃሉን የሚያስተላልፉ ነቢያት ነበሩ። እነዚህም ነቢያት የእግዚአብሔር መንፈስ ባፋቸው ያስቀመጠውን ነበር የሚናገሩት። የእግዚአብሔር መንፈስ ነበር የሚመርጣቸው የሚለያቸው። እንደገና ነገስታት አሉ። ነገስታት ህዝቡን ከውጪ ጠላት እና ከውስጥ እርስ በርሱ በስርዓትና ተዳድሮ እርስ በርስ ሳይበዳደል በትክክለኛ መንገድ እንዲራመድ፣ ሀገር ኢኮኖሚው እንዲያድግ፣ ህዝቦች በጸጥታና በመረጋጋት ማለት ሳይፈሩ ሳይደነግጡ እንዲኖሩ የሚያደርጋቸው የንጉስ በመካከላቸው መኖር ነውና ያ ንጉስናውን የሚሾም የእግዚአብሔር መንፈስ ነበረ። ግን ለዘላለም በሰዎች ውስጥ አይኖርም። እንደ ሐዲስ ኪዳኑ ባበደሉና ባስቀየሙ ጊዜ ቶሎ ከላያቸው ቴክኦቨር ያደርጋል፣ ይለቃል፣ ጥሏቸው ይሄድ እንደነበረ በዳዊትም ህይወት አይተናል። ለዚህ ነው መዝሙር 150 ላይ መንፈስህን ከኔ አትውሰድብኝ ብሎ የዘመረው። ዛሬ የአዲስ ኪዳን ሰው ይሄንን መዘመር አይገባውም። አንዳንድ ጊዜ ሲዘመር ይሰማል። ግን የእግዚአብሔር መንፈስ በእኛ ውስጥ ለዘላለም ነው የሚኖረው። የጌታ ስም ብሩክ ይሁን። በእኛ ማንነትና ምንነት በእኛ ታይተን ሳይሆን ክርስቶስ ታይቶ ኢየሱስ ታይቶ እግዚአብሔር ልጁን አይቶ በእኛ ውስጥ መንፈስ ቅዱስ ለዘላለም ይኖራል። እልቁኑ እያሳዘን ነው ከኛ ጋር እንዳይኖር እያዘነ እንዳይኖር እኛ ነን መጠንቀቅ ያለብን እንጂ ከኛ ተለይቶ የትም አይሄድም። ከኛው ጋር ለዘላለም ይኖራል። ያ ነው ርስታችን፣ የርስታችን መያዣ፣ የእግዚአብሔርን ህይወት የምንካፈለው መንፈስ ቅዱስ ኦልሬዲ በህይወታችን በውስጣችን ስላለ ነው። ነገር ግን በብሉይ ኪዳን ዘመን ነገስታትም ሆኑ ካህናት ወይም ነቢያት እንዳልኳችሁ መንፈስ ቅዱስ ማደሪያ ሲሆኑ ነው ለእግዚአብሔር የተለዩ ይሆናሉ። የእግዚአብሔር መንፈስ በእነሱ ውስጥ ስለሚሆን የእግዚአብሔርን ነገር የእግዚአብሔርን ስራ መስራት የሚችሉት በዛ ነበረ። ግን የእግዚአብሔር መንፈስ የሌላቸው ደግሞ እንደነ ሳኦል አይነቶቹ እንደነ አክዓብ እንደነ ምናሴ ብዙ ደግሞ ክፉ ነቢያትን በመጽሐፍ በብሉይ ኪዳን አይተናል። እነዚህ እግዚአብሔር መንፈስ የራቃቸው የነበሩት እንዴት ህዝቡን ከጣዖት አምልኮ እንደሚዳርጉ፣ እንዴት እግዚአብሔርን እንደሚበድሉ፣ መንገዳቸው እንዴት ክፉ እንደነበረ መጽሐፉ ሳይደብቅ ግልጽ አድርጎ ነግሮናል። ስለዚህ የእግዚአብሔር መንፈስ በብሉይ ኪዳን ዘመን በተለያየ ጸጋ ሰዎችን ይቀባ ነበር። ለምሳሌ በበረሃ ውስጥ በምድረ በዳ በሚጓዙበት ጊዜ እግዚአብሔር ያው ህግና ስርዓት እንደሰጠ መቅደስንም እንደሰጠ አስደናቂ የሆነ ስርዓት እንደሰጣቸው መጽሐፍ ቅዱስ ይናገራል። በዛ ስራ ላይ ዋናው የስራው ተካፋይ የነበረው መንፈስ ቅዱስ ነው። ስለዚህ በዘጸአት 31:1-5 ዘጸአት 31:1-5 ባሲኤልን በስሙ ጠርቼዋለሁ፣ በስራ ሁሉ ብልሃትን፣ ጥበብን፣ ማስተዋልን፣ እውቀትን የእግዚአብሔር መንፈስ ሞላሁበት ይላል። ስለዚህ እነዚህ ባሲኤል የሰራቸውን እዛ ሄዳችሁ ማየት ትችላላችሁ። አስገራሚ ነው። ባሲኤል የተማረ ኢንጂነር አልነበረም ወይም ማንኛውንም አርቲስትም አልነበረም። ምንም አይነት እውቀት የነበረው ሰው እንደነበረ መጽሐፍ ቅዱስ አይናገርም። ግን መንፈስ ቅዱስ ጠርቶ በመንፈስ ቅዱስ ስለሞላው ባሲኤል በጣም ጥበበኛ፣ ብልሃት፣ ጥበብ፣ ማስተዋል፣ እውቀት የነበረው ሰው ነበረ።
ስለዚህ ያንዳንዷን ነገር የአሮን ልብስ እንዴት አድርጎ እንደሰራ የመዘምራን ልብስ የካህናቶቹን ልብስ የመቅደሱ መጋረጃ ከዚህ እስከዛ ሁሉን እያንዳንዱ ነገር በብልሃት እንደተሰራ መጽሐፍ ቅዱስን ጠንቅቃችሁ ስታነቡ ትገረማላችሁ። በዚህ ሰውና ሌላም አንድ ሰው እንደዚሁ የተቀባ ሰው አለ። ስለዚህ መሪዎችን በመቀባት መንፈስ ቅዱስ ድርሻ ነበረው። በብሉይ ኪዳን መሪዎችን ይቀባል፣ ካህናትን ይቀባል፣ እንዳልነው ነቢያትን ይቀባ ነበረ። በሕዝቅኤል 36:26 በሕዝቅኤል 36:26 አዲስ ልብ እሰጣችኋለሁ፣ አዲስም መንፈስ በውስጣችሁ አኖራለሁ፣ የድንጋዩንም ልብ ከስጋችሁ አወጣለሁ፣ የስጋንም ልብ እሰጣችኋለሁ፣ መንፈሴንም በውስጣችሁ አኖራለሁ። ይሄ የእግዚአብሔር ቃል የመጨረሻ ለብሉይ ኪዳን የሰጠው ተስፋ ነው። ክርስቶስ እንደሚወለድ ክርስቶስ እንደሚመጣም ተናግሯል። እንደገና መንፈስ ቅዱስ ደግሞ ለዘላለም እንደሚኖር በሰው ልብ ውስጥ ግን በአዲስ ልብ ውስጥ በድንጋይ በተጻፈ ጽላት ሳይሆን በስጋ ልብ ውስጥ በውስጥ በመለወጥ ቦርናጌን በሆን በአዲስነት መንፈስ ቅዱስ ከሰው ጋር ለዘላለም እንደሚኖር በብሉይ ኪዳን በራሱ በሕዝቅኤል በትንቢት መልክ እግዚአብሔር ተናግሯል። ስለዚህ ለጊዜው በሰዎች ህይወት ውስጥ ይኖር የነበረ መንፈስ ቅዱስ በአዲስ ኪዳን ግን ለዘላለም ሊኖር በአዲስ ማንነት በመለወጥ ማለት ነው። ሰው ወደ ክርስቶስ ሲመጣ ቦርናጌን ሲሆን ያ መንፈስ ለዘላለም ሊኖር በውስጡ ይገባል። መንፈስ ቅዱስ በአዲስ ኪዳን ውስጥ የመጀመሪያ ትልቁ ስራው በመጽሐፍ ቅዱስ ውስጥ ያደረገው ክርስቶስን ወደዚህ ዓለም እንዲገባ ማድረግ ነው። ክርስቶስ ኢየሱስ ወደዚህ ምድር እንዲገባ ሰው ሆኖ ተወልዶ የሰው ስጋ ለብሶ ወደዚህ ምድር እንዲገለጥ አምላክ ሰው እንዲሆን ያደረገው መንፈስ ቅዱስ ነው። ሰው አይደለም። ወይም በማርያም እቅድና ፕላን ወይም በሰዎች እቅድና ፕላን አይደለም። ነገር ግን መንፈስ ቅዱስ ነው ይሄን ያደራጀው። ይሄንን እቅድና ፕላን ተግባራዊ እንዲሆን በምድር ላይ ያደረገ እግዚአብሔር መንፈስ ነው። ማቴዎስ 1:20 ላይ እንደሚነግረን ማቴዎስ 1:20 ከእርሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛ ማርያምን ለመውሰድ አትፍራ ይለዋል ዮሴፍን። መንፈስ ቅዱስ ባለፈውም በሉቃስ 1:35 እንዳየነው በሉቃስ 1:35 መንፈስ ቅዱስ ባንቺ ላይ ይመጣል፣ የልዑል ኃይል ይጸልልሻል፣ ስለዚህ ካንቺ የሚወለደው ልዑል ቅዱስ የእግዚአብሔር ልጅ ይባላል አላት። ስለዚህ መንፈስ ቅዱስ ነው ወደዚህ ምድር ክርስቶስን በማርያም ማህፀን ውስጥ እንዲጸነስ ከኃጢአት ከምንም ነገር ተለይቶ ሻዶ ከልሎ ከቨር አድርጎ ክርስቶስን የእግዚአብሔር ልጅ በማርያም ማህፀን ውስጥ እንዲፈጠር ያለ ወንድ ፈቃድ ማለት ነው። ስለዚህ ይሄ ምንም የማይሆን ነገር ነው። ማንም ሰው ሲወልድ እኛ በሙሉ ሁላችን የተወለድነው በሴትና በወንድ ፈቃድ ነው። ምክንያቱም እናትና አባት አለን። አባት የሌለው ልጅ የለም ማለት ካለ አባት የተወለደ ሰው የለም። ክርስቶስ ግን ያለ ሰው አባትነት ወይም የሰው ዘር ዲኤንኤው የአዳም ደም ሳይኖረው ቅዱስ የእግዚአብሔር ልጅ ወደዚህ ምድር ላይ እንዲገባ የተደረገው በመንፈስ ቅዱስ ኃይል ነው። መንፈስ ቅዱስ ነው ይሄን ያደረገው። ሌላው ክርስቶስ ራሱ አገልግሎቱን ከመጀመሩ በፊት አገልግሎቱን እንዲጀምር መንፈስ ቅዱስ እሱ መግለጥ ነበረበት። መገለጥና መውጣት ነበረበት። ይሄ በአይሁድ ባህል በእስራኤል የታወቀ ነው። አንድ ሰው ለአገልግሎት ለክህነት ወይም ለአንድ ስራ ሲወጡ ይገለጣሉ፣ መገለጥ አለባቸው። ዝም ብሎ ተነስቶ እኔ ከኔ ማለት በምን አውቶሪቲ ያስፈልጋል። ስለዚህ ክርስቶስን የእግዚአብሔር ልጅ መሆኑን እሱ እግዚአብሔር እንደሆነ መግለጥ የነበረበት መንፈስ ቅዱስ ነው። ስለዚህ ስናይ ኢየሱስ ክርስቶስ አገልግሎቱን ከመጀመሩ በፊት በሉቃስ 3:22 ላይ መንፈስ ቅዱስ በአካል መልክ እንደ ርግብ በእርሱ ላይ ወረደ፣ የምወደው ልጄ አንተ ነህ፣ በአንተ ደስ ይለኛል የሚል ድምጽም ከላይ ከሰማይ መጣ። ላይ አብ አለ፣ ወልድ መንፈስ ቅዱስ አለ፣ ወልድ አለ። በሶስትነትና በአንድነት እርሱ የምወደው ልጄ ነው ብሎ አምላክ ማለት ነው እግዚአብሔር በመንፈስ ቅዱስ አማካኝነት ክርስቶስን ገለጠው። ስለዚህ ገልጦ አወጣው፣ እኛም ሰማን ይላል ዮሐንስ ወንጌል ላይ መጥምቅ ዮሐንስ ሲመሰክር እኔም ሰምቻለሁ መሰክራለሁ አለ። እኔ አይቻለሁ ሰማሁ አለ። ላጠምቀው ስል ሰማያት ተከፈቱ አለ። ከላይ እሱ የምወደው ልጄ ነው ሲል መንፈስ ቅዱስን ደግሞ አየሁት፣ እንደ ርግብ አምሳል ሆኖ በላዩ ላይ ሲያርፍበት አይቻለሁና ይሄንን እኔ መሰክራለሁ አለ። አይቻለሁ፣ ይሄንን መሰክራለሁ ይላል። ሌላ ኢየሱስ ክርስቶስ አገልግሎቱን የሚፈጸመው በመንፈስ ቅዱስ ኃይል ነው። አገልግሎት ሲጀመርም ሲጨረስም በመንፈስ ቅዱስ ኃይል ነው። ሉቃስ 4:17-19 ሉቃስ 4:17-19 የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌል እሰብክ ዘንድ ቀብቶኛልና፣ ለታሰሩት መፈታትን፣ ለዕውሮች ማየትን እሰብክ ዘንድ፣ የተጠቁትን ነፃ አውጣ ዘንድ፣
የተወደደችውንም የጌታን ዓመት እሰብክ ዘንድ ልኮኛል ተብሎ የተጻፈበትን ስፍራ አገኘ። ዛሬ ይሄ መጽሐፍ በጆሮአችሁ ተፈጸመ አላቸው። የተጻፈበት ቦታ ኢሳይያስ 61:1 ላይ ነው። ኢሳይያስ 61 ላይ ልክ ይኸው ቃል ኢሳይያስ አስቀድሞ ከብዙ ዓመታት በፊት ተንብዮት ነበረ። ነብዩ ሲመጣ በዚህ መንፈስ እንደሚመጣ ኢሳይያስ የተነበየውን ትንቢት አውጥቶ ዛሬ እሱ ተፈጸመ አላቸው። ስለዚህ መንፈስ ቅዱስ በላዩ ላይ እነዛ ሁሉ በጌታ መንፈስ ለድሆች ወንጌል የሰበከው፣ የታሰሩትን ያፈታ፣ ዕውሮች እንዲያዩ ያደረገው፣ የተጠቁትን ነፃ ያወጣው የጌታን ዓመት ማለት ኢዮቤልዩን 50ኛውን ነፃነት ዓመት የሰበከው ይሄ እንግዲህ ለአይሁዶቹ ባል ስለሚገባቸው ነው። እነሱ በ50ኛ ዓመት ነፃ ይሆናል። መሬት ሁሉ መመለስ ሰው ያቃተው ሁሉ ነፃ ነው። ስለዚህ 50ኛ ዓመት ላይ ባሪያም በ7 ዓመት ሁሉ ጊዜ እድል ካለ ይሞከራል። ግን 50ኛው ዓመት ላይ ዛሴ ነፃ ነው። በ7ኛው ዓመት ሁሉ ጊዜ ሰው ከፍሎ ያለው ሙሉ ከፍሎ መመለስ ይችላል። ግን 50ኛው ዓመቱ ሲመጣ ግን ያለምንም ክፍያ ያለምንም እንትን መሬቱ ነፃ ሆኖ ይመለሳል። እዳ የተያዘው በሙሉ ነፃ ይሆናል። ባርነትም ቢሆን ነፃ ይለቃል። ስለዚህ ኢየሱስ ነው የባርነት ነፃ ያወጣው። ከሰይጣን እስራት ታስሮ የነበረውን ተጨቁኖ የነበረውን በጨለማ የሄደ ሕዝብ ብርሃን እንዲያይ ያደረገው ኢየሱስ ነው በመንፈስ ቅዱስ ኃይል። እኔ በጣም ነው የሚገርመኝ ሰው ስላሴን ካላመነ ወይም የአንድነትና ሶስትነቱን ካልተቀበለ በመለኮት አንድነት በአካል ሶስትነትን የማይቀበል ከሆነ እንዴት ነው አርጎ ነው ራሱን የሚያሳምነው እግዚአብሔር ብሎ? አሁን እኔ አንዳንድ መልእክቶች ኦሊሰስ ምናምን ስሰማ ይጠይሉታል። መንፈስ ቅዱስም ይላሉ እግዚአብሔርም ይላሉ። ግን እንዴት አድርገው ነው ይህን ትምህርታቸውን ቢልድ የሚያደርጉት ብዬ በጣም ይገርመኛል። ስለዚህ መንፈስ ቅዱስ በአዲስ ኪዳን በክርስቶስ ኢየሱስ የመጀመሪያ በመወለዱም ሆነ ወደዚህ ምድር በመግባቱም በሁሉ ላይ የመንፈስ ቅዱስ ስራ ነበረ። ሐዋርያት ሥራ 10:38 ሐዋርያት ሥራ 10:38 እግዚአብሔር የናዝሬቱ ኢየሱስን በመንፈስ ቅዱስና በኃይል ቀባው፣ እርሱ መልካም እያደረገ ለዲያብሎስ የተገዙትን ሁሉ እየፈወሰ ዞረ፣ እግዚአብሔርም ከእርሱ ጋር ነበረና ይላል። እዚህ ጋር ያሳየናል። መለኮትን ነጣጥሎ አሳይቶ ደግሞ አንድነቱን መለኮትን አንድ አድርጎ አካሉን ነጣጥሎ ያሳየናል። ስለዚህ የናዝሬቱ ኢየሱስ ከዛ በመንፈስ ቅዱስ ኃይል ከዛ እግዚአብሔርም ከሱ ጋር ነበረ ይለናል። በእውኑ መጽሐፍ ቅዱስን ስታነቡ ሶስትነትና አንድነቱ አለ ተጠብቆ፣ መለኮቱ አንድነቱ ተጠብቆ በአካል የመለያየቱ ተጠብቆ ማለት ነው። ስለዚህ ለኃጢአት መስዋዕት የሚሆንም ደሙ የቀረበው የክርስቶስ በመንፈስ ቅዱስ ኃይል ነው። ለኃጢአት መስዋዕት እንዲሆን የክርስቶስ ደም የቀረበው በመንፈስ ቅዱስ ኃይል ነው። ዕብራውያን 9:14 ስናይ ነውር የሌለው ሆኖ በዘላለም መንፈስ ራሱን ለእግዚአብሔር ያቀረበ የክርስቶስ ደም እንዴት ይልቅ ይለናል። ከኮርማዎችና ከበጎች ደም ጋር ያወዳደረ ለነዚህ ለዕብራውያኑ እነዚህ መስዋዕት ሲያቀርቡ የለመዱ አሁንም ዕጣን የሚሸታቸው እግራቸው ረግጦ በእግዚአብሔር ቤት በክርስቶስ ወንጌል መቆም ያቃታቸውን ስሙ ይላል። ነውር የሌለው ሆኖ በዘላለም መንፈስ ራሱን አንድ ጊዜ ለእግዚአብሔር ያቀረበ የክርስቶስ ደም እንዴት ይልቅ በዘላለም መንፈስ ነው የቀረበው ይላል። በመንፈስ ቅዱስ አማካኝነት ደሙ ለዘላለም ቀርቧል። ሁል ጊዜ አይሰዋም። እናንተ በአመት መስዋዕት ታቀርባላችሁ። የክርስቶስ ደም ግን አንድ ጊዜ ለዘላለም ፈሷል። ስለዚህ አንድ ጊዜ በሱ የነጹትን የዘላለም ፍጹማን አድርጓቸዋል። አንድ ጊዜ ስለነጻን ዛስ ወይ ዘላለማዊ ነን የምንለው። ስለዚህ በዘላለም መንፈስ ነው የቀረበልን መስዋዕት። ያ መንፈስ ቅዱስ ነው። አሁንም መንፈስ ቅዱስ ስለ ክርስቶስ ሲመሰክር እሱ ራሱ አሁን ከኛ ጋር ሆኖ ክርስቶስን የሚመሰክረው መንፈስ ቅዱስ ነው። ዮሐንስ 15:26 ዳሩ ግን እኔ አብ ዘንድ የምልክላችሁ አጽናኝ እርሱ ከአብ የሚወጣ የእውነት መንፈስ በመጣ ጊዜ እሱ ይመሰክራል። እኔ ሲሄድ እኔ መሄድ ይሻላችኋል፣ እርሱ በሚመጣበት ጊዜ እሱ ነው የሚመሰክረው። ስለኔ የሚመሰክረው አሁን ብዙ ጊዜ ይላሉ ሰዎች ስለመንፈስ ቅዱስ ብዙ የተጻፈ ቦታ የለም ይላሉ። ባለፈውም እንዳልኩት እሱ ራሱን ሊሰብክ ስላልመጣ ነው። እሱ ራሱን ሊገልጥ ስላልመጣ ነው። ሊገልጥ የመጣውን ይሰብካል። እሱ ነው በጣም የሚሰበከው። ክርስቶስ ብዙ ይወራል። ለምን? እሱ ሊገልጥ ስለሆነ የመጣው። ዮሐንስ 16:13-15 ዮሐንስ 16:13-15 ግን እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋልና የሚሰማውን ሁሉ ይናገራል እንጂ ከራሱ አይናገርም። የሚመጣውንም ይነግራችኋል። ወደፊት የሚሆነውን ሁሉ እሱ ይነግራችኋል። ያከብረኛል፣ ከኔ ወስዶ ይነግራችኋል። ለአብ ያለው ሁሉ የኔ ነው።
ስለዚህ ለኔ ካለኝ ወስዶ ይነግራችኋል። ያብ የሆነው ለኔ ነው። እንደገና ከኔ ወስዶ እሱ ይነግራችኋል። ሶስትነትና አንድነትን ሁልጊዜ መጽሐፍ ቅዱስ ያሳያል። መንፈስ እሱ ነው የሚለው ደግሞ እሱ አዘ ፐርሰን የሚነግረን እሱ የአብ ደግሞ የኔ ነው። ደግሞ ቶሎ ብሎ አብን ራሱን ሳያረግ ከአብ ያለው የኔ ነው ከኔ ያለውን ወስዶ እሱ ደግሞ ይነግራችኋል ይላል። መንፈስ ቅዱስ ክርስቶስን ዛሬ በዚህ ምድር ላይ የሚያከብር የሚመሰክር በእኛ ውስጥ ሆኖ ይሄን ሁሉ ስራ የሚሰራው እሱ ነው። ለዚህ ነው የምንጠራው በጸሎት ጌታ አንተ አስተምር የምንለው ንቅና የምንሰጠው። ለምን? እሱ ስለሆነ። እሱ ክርስቶስን ለማክበር እዚህ በእኛ ውስጥ ይኖራል። የእግዚአብሔር መንፈስ ቅዱስ ኃይል እግዚአብሔር መንፈስ ቅዱስ አማኙን በመንፈስ ቅዱስ ኃይል የሚሞላም አማኙን እሱ ነው። በመጀመሪያ እንድንወለድ ቦርን አጌን እንድንሆን መንፈሳችን ሕያው እንዲሆን የሚያደርግ እሱ ነው። የሞተውን መንፈስን ሕይወት የሚዘራው በመንፈስ ቅዱስ ኃይል ነው። ሕይወት የምንዘራው በፊት በአዳም የገደለንን አዲሱ ሰው ክርስቶስ ይላል። የሕይወትና የክርስቶስ መንፈስ የሕይወት ሕግ ነው። በዚህ በሕይወት ሕግ ከኃጢአትና ከባርነት ነፃ ወጥተናል ይላል። ሮሜ ይሄንን ይነግረናል። ምክንያቱም እኛ ወደ ክርስቶስ ስንመጣ በራሳችን አቅም አልነበረንም። ታስረን ተዘግቶብን በኃጢአት ተጨቁነን በባርነት አልቆልን ተፈርዶብን ነበረ። ነገር ግን በክርስቶስ ኢየሱስ እሱ ዕዳችንን ስለከፈለ እሱ ቦታችንን ስለያዘ እኛ ነፃ ሆነን ስንወጣ መንፈስ ቅዱስ ደግሞ ያደረገው ከኃጢአት ከሕግ ከታሰርንበት ነገር የሕይወት ሕግ በመስጠት እኛን ክርስቶስ ጀስቲፋይድ ሲያደርገን እሱ ደግሞ ሳይንቲፋይድ አደረገን ማለት ነው። ስለዚህ በመንፈስ ቅዱስ ደህንነታችን መንፈስ ቅዱስ ስራ አለበት። መንፈስ ቅዱስ ነው የቀደሰን፣ አሁንም የሚቀድሰን በቃሉ ገና ስቲል ክርስቶስ ኢየሱስ እስኪገለጥ ድረስ አዲሱን ያንን ፐርፌክት የሆነውን ባዲ እስክንለብስ ድረስ በዚህ ሰውነታችን ውስጥ የመቀደስ ስራ ያለው ቃሉና መንፈስ ቅዱስ። ስለዚህ አማኙ ሁልጊዜ በቃሉ ስር በጸሎት ስር መሆን ያለበት ለምንድን ነው? እየተቀደሰ ስለሚሄድ ነው። ክርስቶስን እየመሰለ የእሱን ፊት እየመሰልን ስለምንሄድ ነው። ስለዚህ መንፈስ ቅዱስ ይሄንን ያደርጋል። በብሉይ ኪዳን እንደሰራ በአዲስ ኪዳን ግን ዘላለማዊ ሆኖ በመካከላችን በመሆን ሁለት ሶስት ካለን በቂ ነው። ቤተ ቸርች ነን ማለት ነው። ለምን? መንፈስ ቅዱስ ስላለ። በቂ የሆነበት ምክንያት በጣም ጥሩ ሰዎች ተሰብስበው ሶስት ስለሆኑ ታለንትድ የሆኑ ሰዎች ሶስት ስለተገኙ በቃ ጎበዞች የሆኑ ሰዎች አይደለም። ነገር ግን መንፈስ ቅዱስ በመካከላችን ሲኖር በቃ ሁሉ አለ። ቸርች ሙሉ ናት ሶስት ከሆነ። ለምን? ሆሊ መንፈስ ቅዱስ በእኛ ውስጥ ስላለ፣ የሱ ጸጋ በእኛ ውስጥ ስላለ፣ አቅም ስላለ፣ ኃይል ስላለ ማለት ነው። ስለዚህ የእግዚአብሔር መንፈስ አማኙን ይሞላል። ይሄ የመንፈስ ቅዱስ ለብቻው ትምህርት ነው። አማኙን እንዴት ይሞላል መንፈስ ቅዱስ የሚለው ለብቻ ትምህርት ነው። አሁን ስለ ሥላሴ ስለማስተምራችሁ የእሱን የህልውና ስራውን የመለኮታዊ ስራውን ወይም የተገለጠበትን ስራ በመናገር ደረጃ ነው የማቀርበው። መንፈስ ቅዱስ በአማኙ ህይወት ውስጥ ትልቅ ድርሻ አለው። በእኛ በአማኙ በአዲስ ኪዳን መንፈስ ቅዱስ ነው አካል ያደረገን። ቤተክርስቲያን አካል እንድትሆን ያደረጋት መንፈስ ቅዱስ ነው። ያለ መንፈስ ቅዱስ ቤተክርስቲያን መኖር አትችልም። በርዝ ያደረገችው በመንፈስ ቅዱስ አማካኝነት ነው። ይሄንን በኢዩኤል 2:28 ትንቢት ሆኖ የነበረው በሐዋርያት ሥራ ምዕራፍ 2 ቁጥር 4 ተፈጽሟል። ስለዚህ በሁሉ መንፈስ ቅዱስ ሲሞላ እያንዳንዳቸው ሙት መንፈሳቸው ነቅቶ በርዝ ያደረገችው ቸርች ዛጋ ነው። በአንድ ጊዜ 3,000 ሰው እንዲጨመር ያደረገው የመንፈስ ቅዱስ ኃይል ነው። ከዛ በፊት በአንድ ሰራተኛ ፊት አላቀውም ብሎ የካደ ጴጥሮስ ነው። በ3,000 ሰው ከዛ በሚበልጡ የተቀበሉት ናቸው 3,000 እንጂ ከዛ በላይ በሆነ ህዝብ መሃል ተነስቶ ክርስቶስ የእግዚአብሔር ልጅ እንደሆነ እናንተ የሰቀላችሁት ኢየሱስ ክርስቶስ እግዚአብሔር ግን የሞትን ጣር አጥፍቶ አስነሳው ለማለት አቅም የተገኘው መንፈስ ቅዱስ በጴጥሮስ ህይወት ውስጥ ስለገባ ነው። አሁን ዛሬ ራሄል እኔም ራሴ ይሄንን የመናገር አቅምና ጉልበት ችንትን እንኳን ያገኘሁት ፖዚሽን ያገኘሁት መንፈስ ቅዱስ በእኔ ውስጥ ስላለ። የእግዚአብሔር መንፈስ እያንዳንዳችሁ ወገኖቼ እናንተ በሙሉ ሁላችሁ ውብ ነን፣ ድንቅ ነን። የእግዚአብሔር ትልቅ የእግዚአብሔር መንፈስ ከኛ ጋር የሚኖር የጌታ መንፈስ ያለብን ልዩ ሰዎች ነን። ራሳችንን ለይተን ማወቅ አለብን። አያችሁ፣ ለይተን ማወቅ አለብን። የእግዚአብሔር መንፈስ በእኛ ላይ የሚኖር ቅዱስ ህዝቦች ነን። ለእግዚአብሔር የተለየን፣ ለርስቱ የተለየን የንጉስ ካህን ቅዱስ ህዝቦች ነን። ያን ቅድስና የምናገኘው መንፈስ ቅዱስ በውስጣችን ስላለ ነው። እሱን ማወቅ ያስፈልገናል። በራሳችን ማንነትና ምንነት አይደለም። በራሳችን በህግ ስራ ገዳማዊነትም ዓለማዊነትም ዋጋ የሌለው ነገር ነው። ለጥልቅ ነቀርሳ ነው ለቤተ ክርስቲያን።
ገዳማዊም መሆን ዓለማዊም መሆን ግን መንፈሳዊ ነን እኛ። ለምን? መንፈስ ቅዱስ በእኛ ውስጥ ስለሚኖር። መንፈሳዊ የሆንበት ምክንያት ሙት መንፈሳችን ስለነቃ፣ የእግዚአብሔር መንፈስ በእኛ ውስጥ ስለሚኖር፣ እሱ ስለሚያሳድገን፣ እሱ ወደ እውነት ስለሚመራን፣ እሱ ክርስቶስ የነገረንን ስለሚተረጉምልን፣ እሱ የእውቀትና የጥበብ ምንጭ ስለሆነ እሱ ስለሚገልጥ፣ ለዚህ ነው መንፈሳዊ መሆንም ብቃት የምናገኘው። ያለበለዛ ወይ በገዳማዊነት ህይወት ወይ በዓለማዊነት ህይወት አፍገን በዚህ ምድር ላይ ያለ ተስፋ ነው የምንኖረው። ስለዚህ መንፈስ ቅዱስ እነዚህን ስራዎች ሁሉ በአማኙ ህይወት ውስጥ ያደርጋል። አሁን ይሄንን ካልኩኝ ዘንዳ ታዲያ ባለፈው እንዳልኳችሁ የማንካፈለውን ባህሪ እያመለክን የእግዚአብሔርን ትልቅነት በአንድነትና እስካሁን የተነጋገርነው በአንድነትም በሶስትነት ውስጥ ያሉ ባህሪዎች አሉት እና የምንካፈለው ባህሪ ደግሞ አለ። በዚህ በአንድነቱም በሶስትነቱም የተገለጠ ነገር ግን እግዚአብሔር የፈቀደው በልጁ በኩል እንድንካፈልና የእግዚአብሔር ልጆች ሆነን የምድር ጨው የዓለም ብርሃን ሆነን ለሌሎች እንድናበራ የተደረግንበት በመንፈስ ቅዱስ ኃይል። አሁንም እንዳንስት እነዚህ ባህሪዎች ማንና ምን ስለሆን ሳይሆን በተደረገው በክርስቶስ ኢየሱስ በተደረገልን ቤዛነት በኩል እንደው በጸጋው ስለጸደቀን ጽድቅ ስጦታ ሆኖ ወደኛ ስለመጣ በውስጣችን ዘሩ ማለት ያ የቅድስና ዘር በውስጣችን ስለተዘራ በክርስቶስ ደም አማካኝነት ነጽተን በመንፈስ ቅዱስ ኃይል ዘር ገብቷል። ልክ ማርያም ክርስቶስን እንድትጸንስ በመንፈስ ቅዱስ ኃይል ልጁ በማህፀኗ እንደተጸነሰ በእኛ ውስጥ መንፈስ ቅዱስ ይህን ዘር ከቷል ማለት ነው። ስለዚህ ያ ዘር እኛ ወደ ቃሉ በተጠጋን ቁጥር በጸሎት የእግዚአብሔርን ነገር በተለማመድን እሱም በተጠጋን ቁጥር ዘሩ ከውስጣችን እየወጣ ያድጋል፣ ያብባል፣ ይታያል፣ ለሌሎች ፍሬ ሁሉ ይሆናል ማለት ነው። ስለዚህ ጌታ ኢየሱስ ክርስቶስ እንዳየነው አምላካዊ ስሞች እንዳሉት መንፈስ ቅዱስም አምላካዊ ስሞች አሉት። መንፈስ ቅዱስ በሶስትነቱና ማለት በመለኮትነትና በአንድነቱ ያለ ስነ ምግባራዊ ባህሪዎች አሉ የምንካፈላቸው። ስለዚህ የባህሪው ተካፋይ ያደረገን ስለተባልን የመጀመሪያው ቅዱስ ነው እግዚአብሔር። የመጀመሪያው ባህሪ ቅዱስ ነው እግዚአብሔር። ይሄን ለማየት አንደኛ ሳሙኤል 2:2 እንደ እግዚአብሔር ቅዱስ የለምና እንደ አምላካችንም ጻድቅ የለምና ካንተ በቀር ቅዱስ የለም ይለዋል። ሐዋርያት ሥራ ምዕራፍ 3 ቁጥር 14 እናንተ ግን ቅዱሱን ጻድቁን ክዳችሁ ነፍሰ ገዳዩን ሰው ይሰጣችሁ ዘንድ ለመናችሁ ይላል። ይሄ ስለ ክርስቶስ ሲነገር ነው። ሮሜ 1:7 በእግዚአብሔር ለተወደዳችሁና ቅዱሳን ልትሆኑ ለተጠራችሁ ጥሪያችን በመጀመሪያ ደረጃ ለቅድስና ነው የተጠራ ነው። ክርስቶስ ኢየሱስ ደሙ የፈሰሰልን ጌታ እኛን ከጠላት እስራት ነፃ ለማውጣት ከኃጢአት እስራት ነፃ ያወጣን ለቅድስና ነው የተጠራ ነው። ቅዱስ ሕዝብ ሆነን የእግዚአብሔር ወገን ሆነን ለዓለም ብርሃን እንድንሆን ነው። የንጉስ ካህን ቅዱስ ሕዝብ ለርስቱ የተለየ ወገን እንድንሆን ነው እንጂ ኃጢአት ሆነን በቃ መተን ጸድቅ ያለው ብለን በኃጢአት ኖረን በኃጢአት በልተን ጠጥተን እንድንሞት አይደለም። ግን ልጁ እሱ ክርስቶስ በእኛ ውስጥ እንዲከበር ድንቅ ሆኖ እንዲታይ አስገራሚ ኃጢአተኛ የነበረውን ሰው አንስቶ የሚያጸድቅ ጸጋ ነው የተሰጠን። የሚያጸድቅ ጸጋ የሚያጸድቅ መንፈስ ነው በውስጣችን ያገኘ ነው። የልጅነት መንፈስ ነው፣ የባርነት አይደለም። ሰንስሺፕ ነው ሪሌሽንሺፑ፣ የልጅነት ስልጣን ነው የተሰጠን። አሁንም ተጠንቅቀን የልጅነት ነው ስንል በባህሪ ተወልደን ሳይሆን ልጅ ሆነው አዳፕት ተደርገን እግዚአብሔር በማደጎነት ማለት ነው። እግዚአብሔር ልጆች አድርጎ ወሰደን። ተጥለን እንደ አሳዳጊ የሌለን በቃ ተጥለን የነበርነውን ሰዎች ወስዶ ልጆቼ ብሎ አሳደገን። ስለዚህ ሰው በሚያድግበት ቦታ እሱን ይመስላል፣ ኑሮውን ይመስላል። ስለዚህ መንፈስ ቅዱስ በእኛ ውስጥ ይሄንን አስቀምጧል። ይሄውም ለቅድስና የተጠራ ነው። ቅዱስ ምንድነው ማለት? የተለየ ማለት ነው። ሌላውን የማይመስል ልዩ ማለት ነው። ቅዱስ ማለት አንደኛ ቆሮንቶስ ምዕራፍ 1:2-3 እዛ ላይም ይናገራል። ቅዱሳን ለመሆን ለተጠራችሁ ይላቸዋል። ለቆሮንቶስ ኢማጂን ለቆሮንቶስ ቤተክርስቲያን እግዚአብሔር ይመስገን ሪሜምበር አላቸው። አሁን ኃጢአታቸውን የወደቁበትን ከመናገር ይልቅ ታስታውሳላችሁ፣ ቅዱሳን ለመሆን እኮ ነው የተጠራችሁት እኮ ጥሪው አስደናቂ ነው። ጥሪው ክቡር ነው። ቅዱሳን ልትሆኑ የተጠራችሁት ይላቸዋል። በክርስቶስ ሆነው ቅዱስ እንደሆኑ ሊያስታውሳቸው ነው።
ቅድስናን ከውጭ አናስገባውም። ልክ ኃጢአትን ከውጭ እንደማናስገባው ከአዳም ምክንያት ኃጢአተኛ ስንሆን ከውጭ አይደለም፣ ስንወለድ ከፍጥረታችን የቁጣ ልጆች ነበረን። አሁንም አዲሱ ማንነታችን ሲፈጠር ቅዱስ ነው። ይሄንን ነው አድሚት ማድረግ፣ ይሄንን ነው አክኖሌጅ ማድረግ፣ ይሄንን እውቅና መስጠት። ራሄል አንቺ ቅዱስ ነሽ በየጊዜው ልንነግራት የሚገባው አዲሷ ማንነታችንን ቅድስናዋን፣ ጽድቋን፣ ከእግዚአብሔር ጋር ያላትን ግንኙነት ነው ልንነግራት እንድትኖርም የህይወት ጣዕሟ የህይወት እንትኗ እንድታደርገው ቫልዩ እንድትሰጠው ማለት ነው። ስለዚህ በዮሐንስ ወንጌል 17:17 በእውነት ቀድሳቸው ይላል። በኑሯችን በባህሪያችን ደግሞ እንድንቀደስ ራሱ ጌታ በእውነት ቀድሳቸው ብሎ ይጸልያል። እኔ እንደውም እርሱ እንደውም ምን ይላል ደግሞ በእውነት ቀድሳቸው እንዲሁ እኔ ራሴ ስለነርሱ ራሴን እንኳን እቀድሳለሁ። እባክህ አባት ሆይ እነዚህን የሰጠኸኝን በእውነት ቀድሳቸው ይለዋል። አንደኛ ቆሮንቶስ 15:50 ላይ እሱ ቅድስናው ፐርፌክት የሚሆንበት ወይ የሚፈጸምበት ጊዜ አለ በክርስቶስ ዳግም ምጽአት። ቀደምም እንዳልኩት ይሄ ቅድስናችን በዚህ ምድር ላይ ፍጹም አይደለም። ይሄ ማወቅ አለብን። እንወድቃለን፣ እንነሳለን። ጻድቅ 7 ወድቆ 7 ይነሳል። ነገር ግን ኃጢአት ላይ ተዘፍቆ የመቀመጥ ቴንደንሲ የለውም። ኃጢአት ላይ ተዘፍቆ የሚስማማው ከሆነ እሱ ደህንነቱ ችግር እንዳለበት እኔ እነግረዋለሁ። ኃጢአት የሚቆጠቁጠው ኃጢአት የሚያሳዝነው ሰው እሱ ደህንነት በውስጡ ያለ ሰው ነው። ኃጢአት ስንሰራ ውስጣችንን የማይቆጠቁጠን ለውስጣችን ምንም ኬርለስ ምንም ስሜት የማይሰጠን ከሆነ ደህንነቱን ቼክ እናድርገው። ሪሊ የክርስቶስ የመስቀል ስራ የተከፈለው ዋጋ ገብቶናል ወይ የሚለውን ቼክ ማድረግ ያስፈልጋል። በተረፈ ግን ኃጢአት አናደርግም ማለት አይደለም። እናደርግ እንችላለን። ኃጢአት ግን መንፈስ ቅዱስ እንትን ያደርገናል። ከሳሽ አይደለም ወቃሽ ነው ብለናል። ይወቅሳል፣ ወዳጅ ስለሆነ ይወቅሳል ሲል ቶሎ ብሎ መነሳት፣ ቶሎ ብሎ መንገድ ነው የሚያሳየው። ይሄ እኮ አንተ አይደለህም፣ ይሄ እኮ ቦታህ አይደለም፣ ላንተ እኮ አይደለም፣ ይሄ ዞር በል ያለ ቦታህ ነህ ሲል መስማት ያስፈልጋል ማለት ነው። ስለዚህ ለቅድስና ነው የተጠራ ነው። እያደገ ይሄዳል ቅድስናችን። እየተጠጋን በመጣን ቁጥር ቃሉን እያወቀን በመጣን ቁጥር እየተጠጋን ከሱ ጋር ያለን ቀን ከሌት አብረን ማደር መዋል ስንጀምር እሱን እየመሰልን ስለምንሄድ ቅድስናችን እያበበ ነው የሚሄደው። ግን ፐርፌክት አይደለም በዚህ ባዲ ውስጥ እያለ ማለት ነው። ስለዚህ ክርስቶስ ተመልሶ አንደኛ በተለይ ራፕቸር የሚፈጸምበት ምክንያት ተመልሶ ክርስቶስ ንጥቀት የሚሆንበት ምክንያት ዋናው እኔም በጣም የማምነው ይሄንን አሮጌ ስጋ በዚህ ምድር ላይ ለመጣል ነው። ለቤተክርስቲያን ትልቁ ተስፋው እሱ ነው። ለዚህ ነው መጠባበቅ ያለብን የክርስቶስን መምጣት ነው የሚለው መጽሐፍ ቅዱስ የሚያስተምረው። ለዚህ ነው ባለፈው ማሳይቻችኋለሁ እንዴት እየጠበቀ መኖር እንደሚገባን። ለምን ከዚህ ዘላለማዊ የሆነ ወደ ቅድስናችን ወደ ውበታችን ጨርሰን ስለምንገባ የሚሰጠን አካል ኃጢአት የሌለው በደል የማያውቅ ምንም ንጹህ የሆነ አካል ስለምንለብስ ማያረጅ ማይሞት ማይበስ ከዚህ በላይ ቅዱስ የሆነ ክርስቶስን የሚመስል እሱን እንደምንመስል እንገምታለን ብሏል ዮሐንስ። ስለዚህ ያንን የምናገኝበትን እየጠበቅን እስከዛ ድረስ ግን ከቅድስና ወደ ቅድስና እየሄድን እንደምንመጣ በውስጣችን ያ መንፈስ ቅዱስ ያንን ያደርጋል። ስለዚህ ይሄን ነው ምላችሁ ማለት ነው። አንደኛ ጴጥሮስ 1:15 እኔ ቅዱስ ነኝና እናንተ ቅዱሳን ሁኑ ተብሎ እንደተጻፈ የጠራችሁ ቅዱስ ነውና እናንተም ቅዱሳን ሁኑ ይለናል። የእግዚአብሔር ሌላው እናንተም ቅዱሳን ሁኑ። ይሄ እኮ የብሉይ ኪዳን ጥቅስ ለማነባል ልክ ነው። ብሉይ ኪዳን ላይ ነበር፣ ግን አዲስ ኪዳንም ስቦ አምጥቶ ነገረን። ጴጥሮስ እንደሱ አለን፣ እኔ ቅዱስ ነኝና እናንተ ቅዱሳን ሁኑ ተብሎ ተጽፏል። መቼም ጊዜ እግዚአብሔር እኔ እንትን ነኝ ዘላለማዊ ነኝና ዘላለማዊ ሁኑ አልተባልንም። ዘላለም ሕይወት ሰጣቸዋለሁ የተባልነው እኔ በሁሉ ስፍራ እገኛለሁና እባካችሁ በሁሉ ስፍራ ተገኙልኝ አላለም። የማንካፈላቸው ባህሪዎች አሉ፣ በሱ እናመልከዋለን። ሁሉ ቦታ አለ፣ ሁሉን ትችላለህ፣ እኔ ሁሉን ቻይ ነኝና ሁሉን ቻይ ሁኑ አልተባልንም። ግን እኔ ቅዱስ ነኝና ቅዱሳን ሁኑ፣ የጠራችሁ ቅዱስ ነውና ቅዱስ ሁኑ ተብለናል። ስለዚህ ያ የሚቻል ስለሆነ ነው፣ ያ በራሱ ተማምኖ ነው ይሄን እግዚአብሔር ያለው እዛ ውስጥ ስለከተተ ነው፣ ያን ቅዱስ መንፈስ ስለሰጠን ነው፣ ቅዱስ ቃል ስለሰጠን ነው። ስለዚህ እግዚአብሔር ይሄንን ተማምኗልና ራሳችንን ቅዱስ ብለን ለመጥራት አንፍራ። እርስ በርሳችን ቅዱሳን ለመባባል አንፍራ። ለዚህ ነው ሐዋርያው ጳውሎስ እነዚህን ቆሮንቶስ ሰዎች ቅዱሳን ወንድሞችና እህቶች ያላቸው። ምክንያቱም ነቲቱ ዱዘም ከነሱ የተደረገ ምንም አንዳች ነገር የለም። ይሄ ስጦታ ሆኖ የተሰጠን ስለሆነ ይሄንን ስንለምድ ይሄንን ራስ ማንነት አዲሱ ማንነታችንን ስንቀበል
አብሮን አያችሁ። አሁን አንድ ዶክተር የሆነ በቀላሉ ዶክትሬት ትምህርት ቤት ይገባና ይማራል። ግን ይሄ ሰው እውቀቱን ለ7 ዓመት ለሆነ ይከቱበታል በውስጡ። ሄዶ ግን ፕራክቲስ ማድረግ አለበት። ያንን የተማረው እውቀቱ ውስጥ የተቀመጠውን ያስቀመጡትን ወጥቶ ፕራክቲስ እንዲያደርግ ፈቀድለታል። ከዛ በኋላ አውቀሃል ተብሎ እንትኑ ይሰጡታል። ዲግሪም ሆነ ምንም ይሰጡታል። በቃ አውቀሃል። ግን ያ ሰው ሄዶ ያንን በቃ ነኝ ብሎ ራሱን ዶክተር ነኝ ብሎ አምኖ ከዛ ወዲያ ስራውን መስራት መቻል አለበት። እስቲል አላምንም ራሴን አይመስለኝም አልሆንኩኝም አይመስለኝም ካለ ሊረዱት አይችሉም። ወደ አማኑኤል ሆስፒታል ወደ ጭንቅላት ምርመራ ወይም ሳይኪያትሪስት እንዲያይ ነው የሚደረገው። አያችሁ። ምክንያቱም እያለው ተሰጥቶት እውቀቱ ገብቶበት ፕራክቲስ አድርጎ ያንን ተደርጎለት ግን ኤክሰርሳይዝ ማድረግ መለማመድ እንትኑን አልቻለም ማለት ነው። ልክ እንደዛ ነን ብዙዎቻችን። በውስጣችን የተቀመጠው ነገር እያለ ግን ገና ከውጪ ነው የምንፈልገው፣ ራሳችንን አናምነው። ነን ግን ነን እግዚአብሔር ልጆች ነን አሁን እንደሆነ ነን ብሏል ዮሐንስ። ነን። ሁለተኛ የእግዚአብሔር ጻድቅና ፈራጅ ቅን ፈራጅ ነው። ይሄን ባህሪውንም እንድንካፈል ይፈልጋል። እግዚአብሔር ጻድቅና ቅን ፈራጅ ነው። መዝሙረ ዳዊት 145:17 ላይ ቁጥር 17 እንደዚህ ይላል፣ እግዚአብሔር በመንገዱ ጻድቅ ነው፣ በስራ ሁሉ ቸር ነው ይለዋል። እግዚአብሔር በመንገዱ ጻድቅ ነው፣ በስራ ሁሉ ቸር ነው። መቼስ እግዚአብሔር የሚከስ የለም፣ በጽድቅ አይጠየቅም። እግዚአብሔር ንጹህ ጻድቅ ነው ይላል። ኤርምያስ 12:1 ላይም ኤርምያስ 12:1 አቤቱ ካንተ ጋር በተሟገቱ ጊዜ አንተ ጻድቅ ነህ ይለዋል። ዳንኤል 9:14 አምላካችን እግዚአብሔር በሚሰራው ስራ ሁሉ ጻድቅ ነው ይላል። ሮሜ 3:21 ላይም ሮሜ 3:21 አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። በእግዚአብሔር ጸጋ መጽደቅ እንደምንችል የእግዚአብሔር ጽድቅ ያለ ሕግ ተገልጧል አለ። ክርስቶስን ነው የሚነግረን እና እኛን ደግሞ ስጦታ አርጎ ያን ጽድቅ የሰጠን እሱ ነው። ስለዚህ ማንም በሮሜ 5:21 ላይም በሕግ ስራ እንደማንጸድቅ ነግሮናል። ማንም እንዳይመካ በስራው አይደለም እንመካበት ዘንድ የሚገባ አንዳች ነገር የለም፣ ሁላችን በጸጋ እንደጸደቀን ገላትያ 2:16 ማንበብ እንችላለን። በጸጋ ድናችኋልና እንግዲህ በምንም ሰው እንዳይመካ በጸጋ ድነናል። ነገር ግን ያ ጽድቅ ቅድም እንዳልኳችሁ በውስጣችን ስጦታ ሆኖ ተደርጎ ተከቶልናል ከአዲሱ ሰው ጋር፣ አዲስ መንፈስ ከመንፈስ ቅዱስ ጋር። ለዚህ ነው መንፈስ ቅዱስ ፍሬ ነው የሚባል አነጋገር የመንፈስ ቅዱስ ፍሬ ነው። መንፈስ ቅዱስ በእኛ ውስጥ ለመኖሩ ማረጋገጫ ልሳናችን አይደለም። በጣም ይቅርታ አድርጉልኝ። ይሄንን በልሳን መናገራችን አይደለም፣ ትንቢት መናገራችን አይደለም። ነገር ግን የመንፈስ ቅዱስ ማረጋገጫ በውስጣችን መንፈስ ቅዱስ ፍሬ ማፍራቱን። የመንፈስ ቅዱስ ፍሬ በእኛ ውስጥ ሲያፈራ ያ መንፈስ ቅዱስ በእኛ ውስጥ መሆኑ ማረጋገጫ ነው። በክርስቶስ ደም ነው የጸደቅነው፣ በእምነት ነው የጸደቅነው። በእምነት በክርስቶስ ደምና በጸጋ ነው የጸደቅነው። ይሄን ሮሜ ማጥናት ገላትያ ማጥናት ያስፈልጋል። በዚህ 3 ነገር ነው የጸደቅነው። ሰው አምኖ ጸድቋል፣ በጸጋ ጸድቋል፣ በክርስቶስ ደም ጸድቀናል። ይሄን የሐዋርያው ጳውሎስ ትምህርት ነው። ለሮሜም ሰዎች ይሄን ነግሯል፣ ለገላትያም ይሄን ነግሯል። በእምነት ነው ጽድቃችን፣ በእምነት ነው የተቀበልነው። ስለዚህ በእምነት ጻድቅ መሆናችን መቀበል መቻል አለብን። የጸደቀ መሆናችን መቀበል መቻል አለብን። ያለበለዚያ ለምን ምን እንደሆነ ታውቃላችሁ? የክርስቶስ ደም ነው የሚከፋፋው። የተከፈለውን ዋጋ ነው የምናቀለው። ስለዚህ ያጸደቀን ንጹህ የእግዚአብሔር ልጅ ስለሆነ ጸድቀናል፣ ንጹህ አድርጎናል። በክርስቶስ ደም ንጹህ ሆነናል። ይመካሉ፣ ይታበያሉ ምናምን ይባላል። ዛትስ ኦኬ። ምክንያቱም በራሳችን ስላልተመካን። በራሱ የሚመካ ነው የእግዚአብሔር ቃል የማይወደው። የሚመካ በእኔ ይመካ ተብለናል፣ በእግዚአብሔር ይመካ ተብለናል። ስለዚህ መመኪያችን እሱ ስለሆነ መመካት እንችላለን፣ በራሳችን እንዳንመካ እንጂ። ሌላ የእግዚአብሔር መሐሪና አፍቃሪ ሩሩህ አምላክ ነው። ስለዚህ እኛም የእግዚአብሔር ጽድቅና ጻድቅና ቅን ፈራጅ ስለሆነ እኛ ውስጥም ጽድቅና ቅን በውስጣችን አስቀምጧል። ስለዚህ ከዛ ከላይ ያልኩት በዚህ ራስ እኛም እንደዚሁ ሆነ መገለጥ እንችላለን ማለት ነው። የምንካፈለው ባህሪ ነው። እግዚአብሔር ይሄንን አካፍሎናል። ጻድቅ እንድንሆን ቅን ፈራጅ እንድንሆን በእኛ አካፍሎናል። ይሄ ማወቅ አለብን። የምንካፈለው ባህሪ ነው። ሌላ 3ኛ የምንካፈለው ባህሪ እግዚአብሔር መሐሪ አፍቃሪ ሩሩህ አምላክ ነው። በመዝሙረ ዳዊት 103:8 ላይ መዝሙረ ዳዊት 103:8 እግዚአብሔር መሐሪና ይቅር ባይ ነው፣ ከቁጣ የራቀ ምሕረቱ የበዛ ነው ይለናል። እግዚአብሔር መሐሪ ይቅር ባይ ነው፣ ቁጣ አይወድም። ለዚህ ነው ምሕረቱ ለ1000 ትውልድ ይሄዳል። ሲቀጣ 3 ጀነሬሽን ይሄዳል። ሲምር ወደ 7 ጀነሬሽን ያመጣል። 1000 ትውልድ ጋር ይሄዳል።
እግዚአብሔር መቁጣ ከለቁጣ ይዘገየ ነው። ምህረቱ ግን ለዘላለም የሆነ አምላክ ነው። ምህረተኛ አምላክ ነው። መማር ይወዳል። በዘዳግም 4:31 ላይ ዘዳግም 4:31 ላይ አምላክህ እግዚአብሔር መሐሪ አምላክ ነውና አይተውህም አያጠፋህም። ይሄ ጥቅስ አይ ቲንክ ዕብራውያን ላይም ተደግሟል። አያጠፋህም፣ አይዞህ እስራኤል ሆይ ስማ፣ አምላክህ እኮ እግዚአብሔር መሐሪ አምላክ ነው፣ አይተውህም አያጠፋህም። እግዚአብሔር መሐሪ አምላክ ነው። እንደው ምህረት ትወዳለህ ነው። አንድ ሜዲሊ መዝሙር አለ፣ ምህረት ትወዳለህና። አዎ ምህረት የሚወድም ጌታ ነው ያለን። ሊያጠፋን የሚቸኩል ጌታ አይደለም ያለን። ምህረት የሚወድ አምላክ ነው ያለን። በሉቃስ 12:42 ላይ ሉቃስ 12:42 ጌታ አለ እንኪያስ ምግባቸውን በጊዜ ይሰጣቸው ዘንድ ጌታው በቤቱ ሰዎች ላይ የሚሾመው ታማኝ ልባም መጋቢ ማን ነው? በተለይ ታማኝነትንና ይሄ አሁን ያልኳችሁ ባህሪ ታማኝነት ሲመጣ አገልግሎት ላይ በጣም የሚታይ ነገር መሆን አለበት። በአገልግሎታችን ታማኝ ጌታ ታማኝ እንደሆነ እኛም ታማኞች ሆነን እነዚህ የሚገለጡ ባህሪዎች ናቸው። እስካሁን ያየናቸው የምንካፈላቸው ባህሪዎች ሌሎች ሰዎችም ሊያዋቸው ይችላሉ። ሊያዋቸው የሚችሉ ናቸው። በስራ የመገለጥ ኃይል አላቸው። እነዚህ ነገሮች በሙሉ በስራ በፕራክቲካል ሆነው መገለጥ የሚችሉ ናቸው በእኛ ህይወት ውስጥ። በትንንሽ በሪሌሽንሺፓችን፣ በትዳር፣ በልጆቻችን፣ በቤተሰብ፣ በጓደኛ እንኳን በአገልግሎት እርስ በርሳችን ይሄን አደርጋለሁ ካለን ይሄን እንሰራለሁ ስንል እነዚህ ነገሮች ሁሉ እያንዳንዱ እኛን አይደንቲፋይ ያደርጉናል። ስለዚህ በታማኝነት የክርስቲያን ህይወት ነው፣ የተካፈልነው ህይወት ነው። ታማኞች እኛ ነን። ድሮ ይባል ነበር ክርስቲያን ነበረ ገንዘብ ነክ ነገር ላይ ሰዎች የሚሾሙት። በአሁን ጊዜ ግን አስቸጋሪ ሆኗል ሲባል ይሰማል። አያችሁ፣ ይሄ የኛ መታወቂያችን ነበረ፣ መታወቂያችን ነው፣ አሁን መሆን ያለበት ነው። ታማኝነት በየትኛውም ስፍራ ታማኝ መሆናችን መገለጥ አለበት። በዚህ ነው አምላካችን እግዚአብሔርን ልንገልጠው አምልከ ነው በማንካፈለው በመነካፈለው ግን እየገለጥ ነው መኖር እንመልከዋለን። ሰዎች እንዲያመልኩት እናደርጋለን ማለት ነው። በእኛ ላይ ይሄ ሲታይ ሰዎች መጠየቅ ይጀምራሉ። በእኛ ላይ የእግዚአብሔር ባህሪዎች እንደዚህ ተገልጠው ሲያዩ ሰዎች ከምንናገረው ይልቅ የምናደርገውን ነው የሚያደርጉት የሚከታተሉት። እና ልዩነት መፍጠር እንችላለን። በተቀመጥንበት ስፍራ ሳንናገር ልዩነት ማምጣት እንችላለን። በስራ ቦታችን ሳንናገር ስራችን የቀን ስራ መንሰራው ማንኛውም ስራ እየሰራን ግን ልዩነት ማምጣት እንችላለን። ሰዎች ኩዌስችን እንዲጠይቁ ማድረግ እንችላለን። ምንድነው አንቺ ጋር ያለው ዋይ ለምንድነው ልዩ ሄንሽው የሚያሰኝ ህይወት መኖር እንችላለን። ከዛ በኋላ ራሳችንን አንሰብክም። የምንሰብከው ጌታ ነው። ይሄን ያደረገው ጌታ እንደሆነ እንሰብካለን። መንገድ ይከፈተልናል። ክርስቶስን ለመስበክ፣ ክርስቶስን ለመናገር፣ ለሌሎች ለመመስከር፣ በቤተሰቦቻችን በዘመዶቻችን ስለኛ ሲናገሩ እነዚህን ባህሪዎች እንዲያዋቸው ይረዳቸዋል። ክርስቶስን እንዲያዩ ግን ደሴም ከሆነን አንድ አይነት ከሆነን አንዳንድ ጊዜ ሰዎች እንደሱ ይላሉ። እንዴ እሷ ጴንጤ ናት እንዴ? ኧረ እባክሽ ተይ እንዴ አይደለችም እንደው ከኛ ጋር ይሄው እንዴ ሁሉን አብረን ስናረግ ይላሉ ይላሉ። አይደለም ልዩ ነን እኛ ልዩ ነን። ልዩ መሆናችን መታወቅ አለበት። በልብሳችን አይደለም፣ በፀጉር ስታይላችን እኮ አይደለም፣ በያነጋገር ዘይቤያችን አይደለም። ጌታ ይመስገን ሃሌሉያ እያሉ መንፈሳዊ ቃላት መርጦ መደርደር እኮ አይደለም። ነገር ግን ያ የተካፈልነው ባህሪ በህይወታችን እንዲገለጥ እውቅና መስጠት፣ በዛ ባህሪ እንድንገለጥ እግዚአብሔርን ሁልጊዜ መንፈስ ቅዱስ ስር መሆን ማለት ነው። ስለ እንዲያድግ መርዳት። እውቀት ስንሰጠው ያድጋል በውስጣችን። ኧረ ጽድቅ አለ በውስጤ፣ ኧረ ቅድስና አለ በውስጤ፣ ቸርነት እኮ አለ በውስጤ፣ ታማኝነት እኔ ውስጥ እኮ አለ እያልን ለራሳችን መንገር አለብን። እንዲህ በቀል መፍቀድ አለብን። ያ ሊገለጥ የሚችል ስለሆነ በዛ ነው መገለጥ አለ። አንዳንድ ንግግሮች እሰማለሁ። እኛ እንገለጣለን የሚሉ አሉ። በእንደዚህ እንገለጣለን። ልንገራችሁ፣ ክርስቶስ እግዚአብሔር ልጁን ገልጦ ጨርሷል። በጣም እና ወደፊት ይገልጠናል። ልክ ነው ይገልጠናል። ግን አሁን የምንገለጠው በባህሪው ነው የምንገለጠው እንጂ ይሄ ፉካሬ አይደለም። ፉካሬ ጻድቃን አይደለም፣ እየፎከርን አይደለም። ግን በባህሪ በህይወታችን መገለጥ እንችላለን። በጽድቅ መገለጥ እንችላለን። በቸርነት መገለጥ እንችላለን። በታማኝነት መገለጥ እንችላለን። በቅድስና መገለጥ እንችላለን። ይሄ እኮ ምንም የማያነጋግር ነው። ፉካሬ ማያሰጠውም፣ ይገለጣል። ኑሮ ስለሆነ ህይወት ዘይቤ ስለሆነ
የህይወታችን ላይፍ ስታይላችን ስለሆነ ይገለጣል እና ይታወቃል። ኖ እሷ ይሄን አትወድም፣ እሱ ይሄን አይወድ፣ እሱ ይሄን አያረግም ይባላል። ይለያል። አምላካችን ማን እንደሆነ ይታወቃል። የምናምለው አምላክ ምን አይነት አምላክ መሆኑ ይታወቃል። ዝም ብለን ለማንም እንደማንሰግድ ለባል አይደለም እንሰግደው፣ ለሕያው አምላክ እንደምንሰግድ ይታወቃል። ቅዱስ ለሆነ አምላክ እንደምንሰግድ፣ ታማኝ ለሆነ አምላክ እንደምንሰግድ፣ ጻድቅ ለሆነ አምላክ እንደምንሰግድ ይታወቃል። ሉቃስ 16:10 ላይ ሉቃስ 16:10 ከሁሉ በሚያንስ የታመነ በብዙ ደግሞ ሾመዋለሁ ይላል እና ሐዋርያውም ለጢሞቴዎስ ይሄንን ነግሮታል። በብዙ በታማኝ እንዲሆን በስራው ለታመኑ ሰዎችም ወንጌልን እንዲሰጥ ነግሮታል። አያችሁ፣ በጥቂቱ የታመነ ነው የሚለው እግዚአብሔር ቃል። በብዙ ነው። ታማኝነት ከጥቂት ነገር ይጀምራል። ጥቃቅን ነገሮች ላይ ነው የሚጀምረው። ሐዋርያ ጳውሎስም ለጢሞቴዎስ ለታመኑ ሰዎች አደራ ስጥ ብሎታል ወንጌልን። ወንጌል ራሱ እንኳን ለታመነ ከታማኝ ያልሆነ ሰው አይወስደውም። ይሄንን ክቡር ወንጌል መላእክት ሊሰብኩት የሚመኙትን ታላቅ ወንጌል በእኛ እጅን የወደቀው ግን ታማኝ የሆኑ ሰዎች ናቸው ይዘውት የሚሄዱት። ታማኝነት በጣም ከጥቃቅን ነገር ይጀምራል። በጣም ከማናስባቸው ሰዓት ከማክበር ዲቮትድ ከመሆን ለዛ ነገር ከመሰጠት በቃ ያን ነገር እኔ ነው ብዬ ስራዬ ነው ተግቼ ልክ ሰዓታችንን ስራ ቦታችን 1 ደቂቃ ሚስ ሌት እንደማንሆን። ምክንያት ሌት ስንሆን ማስጠንቀቂያም አለ፣ ገንዘብም ዲዳክት ይደረጋል። ግን ታንጠር በቃ ብለን ነው እንደምንም ብለን ኦን ታይም ነው አይደለም እዛ የምንሄደው። ስለዚህ ራሳችን ይሄ ማስተማር ራሳችን ሁልጊዜ ይሆናል ማለት እኮ አይደለም። ሁሌ ፐርፌክት ነው ማለት አይደለም። ግን እንትኑን መቀበል ማለት ነው። ሲስተሙን አላማችን ውስጣችን ይሄንን እውነት ነው ብሎ መቀበል እዛ ጋር ነው የሚጀምረው። በስራ እኮ አይጀምርም። አሁን ልክ ነው በቃ እንዲህ ብላለች ጊዜ በቃ ታማኝ ብላችሁ ከሄዳችሁ ሮንግ ወይ ነው ሄዳችሁት። ኖ ውስጣችን ይሄን ማመኑ ነው መጀመሪያ ላይ በአእምሮ መታደስ ተለውጥ አይደለም የሚለው። መጀመሪያ የአእምሮ እድሳት ያስፈልጋል። ለውጥ አእምሮአችን ማመን አለበት። ማንነቱን መቀበል መጀመሪያ አለበት። ሙሉ ሆኖ ውስጡ ይሄንን ጻድቅ ነኝ፣ ቅዱስ ነኝ፣ ታማኝ ነኝ የሚለው መቀበል መቻል አለበት። ከዛ ዶንት ወሪ እሱ አክት ያደርጋል። ከዛ በኋላ ራሳችሁን ታገኙታላችሁ። ማንም ሳይነግራችሁ ራሳችሁንም ሳትገፉት እዛ ውስጥ ሆናችሁ ታዩታላችሁ። እግዚአብሔር ፍቅር ነው። ሌላው ባህሪው እግዚአብሔር ፍቅር ነው። ይሄንንም አካፍሎናል። አንደኛ ዮሐንስ 4:8 ላይ እግዚአብሔር ፍቅር ነው ይለናል። እግዚአብሔር ፍቅር ነው በምን አወቅን? ልጁን ሰጥቷል። አንድ ልጅ እስኪሰጥ ድረስ ዓለሙን ወዷል። በዮሐንስ 3:16 ላይ ያነግሩናል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲህ ወዷል። አያችሁ፣ እዚህ አሁን እስካሁን የምንካፈላችሁ ያልኳቸው ባህሪዎች በተግባር የሚገለጹ ስለሆኑ ነው። እነዛ የማንከፈላቸው የራሱ ነው፣ ማንነቱ ነው። በቃ የሚኖርበት ያለበት ወደፊት ያለበት የራሱ ኤግዚስተንሱ የራሱ ማንነት ነው። ማንም የማይከፈለው ፍጥረት ዓለም ሳይሰራ በፊት የነበረበት ባህሪ ነው። ይሄም የራሱ ባህሪ ነው። ይሄን ግን ማካፈል ፈልጓል። በልጁ በክርስቶስ በኩል ይሄንን ለእግዚአብሔር ልጆች ለተደረጉ ማካፈል ይፈልጋል። ስለዚህ ሮሜ 5:8 ላይ ሮሜ 5:8 ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል ይላል። እግዚአብሔር እንደሚወደን ምንም ጥርጥር ጥያቄና መልስ የለውም። እግዚአብሔር ፍቅር ነው። በቃ ምንም ሰይጣን ባያምን ዓለም ባታምን ማንም ባያምን እግዚአብሔር ፍቅር ነው። ለኛ ይሄ በጣም ሙሉ ሆኖ አንደርስታንድ ልናደርገው ይገባል። እግዚአብሔር ፍቅር ነው። አንደኛ ዮሐንስ 3:16 ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን ፍቅር የራሱን ፍቅር በዚህ ያስረዳል ይለናል። ገና ኃጢአተኞች ሳለን ወዳጆች ሆነን እንኳን አይደል ጠላቶች ሳለን ወደድከን ይላል። ማን አስፈልግም ማን ጠቀም ውዳቂ ሆነን ሳለን ከሞተን ሳለን ሕይወት ሰጠህን። እግዚአብሔር እንደዚህ አይነት ነው። ስለዚህ አሁን እኮ የፍቅሩን ስታንዳርድ ነው የሚነግረን። ፍቅር አፍቅር ሲለን ምን ያህል ልኩን ነው የሚያሳየን። የሰጠህን የሚወዱህን ውደዳቸው፣ ለሰጡ ስጣቸው፣ ለሚያከብሩ አክብራቸው፣ ሲነሱሉ ተነስላቸው፣ አሜን አሜን ካሉ አሜን አሜን በላቸው አይደለም እያለ ልኩን እያሳየን ያለው። የሚወዱህን ውደዳቸው፣ የሚጠሉህን መርቋቸው እያለ ዝቅ አርጎ ስታንዳርዱን ያሳየናል። እሱ ራሱ አልፎበት ፍቅርን ያሳየናል። ፍቅር እግዚአብሔር ፍቅር ነው። ጠላቱን የሚወድ እግዚአብሔር ፍቅር ነው። ሲወድ ደግሞ ልጁን አንድ ልጁን ከእቅፉ ያለ የባህሪ ልጁን አንድ ልጁን በመስጠት ነው የወደደው። እግዚአብሔር ፍቅር ነው ይለናል መጽሐፍ ቅዱስ። ፍቅርን በዚህ ያውቀናል ይለናል መጽሐፍ ቅዱስ። ዮሐንስ 13:34-35 እርስ በርሳችሁ ትዋደዱ ዘንድ
ትዋደዱ ዘንድ እንደወደድኳችሁ እናንተ ደግሞ እርስ በርሳችሁ ትዋደዱ ዘንድ አዲስ ትእዛዝ ሰጣችኋለሁ። የመጀመሪያ ፍቅር እርስ በርስ ከመዋደድ ይጀምራል። ውጭ ከመሄዳችን በፊት እዛው እነሱ ጋር ነው እንዲጀምር ክርስቶስ የጠየቃቸው። እርስ በርሳቸው እንዲዋደዱ ነው የጠየቃቸው። ምክንያቱም ፍቅር እዛ ጋር ስለሚጀምር ነው። ፍቅር በዛ ይጀምራልና ይላል ዮሐንስ 13:34 ላይም እንደዚህ ይላል። 34 እስከ 35 ድረስ እንደዚህ ይላል። እርስ በርሳችሁ ትዋደዱ ዘንድ እንደወደድኳችሁ እናንተ ደግሞ እርስ በርሳችሁ ትዋደዱ ዘንድ አዲስ ትእዛዝ ሰጣችኋለሁ። እርስ በርሳችሁ ፍቅር ቢኖራችሁ ደቀ መዛሙርቴ እንደሆናችሁ ሰዎች ሁሉ በዚህ ያውቃሉ። ሰዎች ሊያውቁበት የሚችሉት መንገድ እኛ እርስ በርሳችን ስንዋደድ ነው። እውነት ነው። ይሄ በጣም አይቼዋለሁ። እኔ አሁን እኛ የምኖርበት እኔ ከኤሌ ወጣ ብዬ ነው ያለሁትና ለቅሶ ሲሆን እንደዚህ ዓለማውያን ሰዎች ሰው ሲሞት ምን ስንል ምን ይላሉ? ዋው የኛም የክርስቲያን ለቅሶ ምናምን ሲደርስም ሲያዩ በጣም አያውቁም። እንደውም ውስጣችን ያለውን ችግር አያውቁም። ግን በቃ የሚያዩት ፍቅራችንን ነው። ዋው እኔ እኮ የሚስበኝ ይላሉ። ፍቅራችሁ ነው የሚስበኝ። በቃ እኔ ከጴንጤዎች የምንወደው እርስ በርሳችሁ ያለ ፍቅር ነው። በጣም እሱ ነው እንትን የሚለኝ እያሉ አፍ አውጥተው ይናገራሉ። ፕላዝ ምን ይላሉ? ስትገኙ ራሱ ሰው ሌሎችም ሰዎች ለቅሶ ላይ የሚሆን ሰርግ ላይ ይሁን መገኘታችሁ ራሱ አይ ዶንት ኖ አንድ ነገር አለ አለች አንድ ሴት። የሆነ እንትን ይሰጠዋል። በቃ ለቤቱ ውስጥ አለ የሆነ የሚያመጣው ነገር አለ አለች። እርስ በርስ ተቃቅፋችሁ ስትሳሳሙ እንደምንሽ እኛ እኮ እንደዚህ አናረግም እና ያላችሁ እርስ በርስ በቃ አንዱ ያለው ኬር ዋው አልኩኝ። እግዚአብሔር ወይ አንተ እኮ ጥቂቱን ለካ ብዙ ማድረግ ትችላለህ። እኛ እኮ አናየውም። እኛ እንዋደዳለን ብለን አናስብም። ሁልጊዜ ችግሩ እንደውም በተሰበሰብን ቁጥር እባካችሁ እርስ በርስ እንዋደድ ነው። ኢሹ እኮ እንደዚህ ነው። ግን ሰዎች ግን እንደዛ ነው የሚያዩት። ስለዚህ እርስ በርሳችሁ ተዋደዱ። እኔ እናንተን እንደወደድኳችሁ በቃ ዓለም እናንተ የኔ ደቀ መዛሙርት እንደሆናችሁ ያውቅ ዘንድ የኔ መሆናችሁ የእግዚአብሔር ልጆች እነዚህ የክርስቶስ ናቸው እንድትባሉ ከፈለጋችሁ ልብሳችሁን ቀይሩ፣ ዩኒፎርም ልበሱ፣ ጸጉራችሁን አሳጥሩ፣ በቃ ሊፕስቲክ ምናምን አትቀቡ፣ ወይም እንዲሁኑ አነጋገራችሁን ቀይሩ። አይደለም የተባልነው እርስ በርሳችሁ ተዋደዱ። በቃ ታዲያ እውነት ነው እርስ በርስ መዋደድ ቀላል ነገር ነው አይደለም። አይደለም፣ ከባድ ነው። ምክንያቱም ሰው የራሱ የሆነ አንደኛ የእውቀት ደረጃችን የተለያየ ነው። ራሱ ክርስትና እንኳን ስናስብ አንዱ ያለበትና ሌላው ያለበት አንድ አይደለም። ግን በደረሰበት ሰው ሁሉ እንዲመላለስ ያስፈልጋል። በደረስንበት የተነገረን እኛ ስለሆነ እኛ ነን ይሄንን አፕላይ ማድረግ ያለብን። እርስ በርሳችሁ ተዋደዱ፣ እርስ በርሳችሁ ተከባበሩ። ይሄን ሲሆን ዓለም የኔ ደቀ መዝሙርት እንደሆናችሁ ያቀልኛል ነው የሚለው ክርስቶስ። ስለዚህ ዓለም አወቀ ማለት የክርስቶስ መሆናችንን ለዓለም መፍትሄዎች ነን። በሚፈልጉን ጊዜ ኢሚዲየትሊ ያገኙናል። ማጋ እንደሚሄዱ ያውቃሉ። ፍቅር የጠማው የተራበ ሰው የት እንደሚሄድ ያውቃል። በዚህ ገመድ እንስባቸዋለን። የፍቅር ገመድ ከባድ ነው፣ ኃይለኛ ነው። ሰውን እንደዛው ነው። በጥላቻም ሰውን ማራቅ ይቻላል። በጣም ከባድ ነው ጥላቻ በዛው ልክ። ግን በፍቅር ብዙ ሰዎችን መማረክ እንችላለን። ለሚድኑ የህይወት ሽታ፣ ለሚጠፉ ኦፍ ኮርስ የሞት ሽታ ነን። ግን ለሚድኑት የህይወት ሽታ መሆን እንችላለን። ገላትያ 5:21 ላይ ገላትያ 5:22 ይላል። ከላይ ቁጥር 19 ላይ የስጋ ስራ ብሎ ነግሮን ግን የመንፈስን ፍሬና ከስጋ ስራ ጋር እያወዳደረ ነው እዛም ይነግራል። የስጋ ስራ ነው የሚባለው። ስለዚህ መስራት ወደ ስራ ነው የሚያመጣው። ህግንም ላይክ እነዚህ ፍቅር አደርጋለሁ ብለን ወደ ስራ ከገባን ወይ የስጋ ስራ ነው የሚሆነውና እሱን ማቆም አለብን። ወደ ፍሬ ነው መሄድ ያለብን። ፍሬ ተተክሎ አድጎ እንዴ ነው አዘ ፕሮሰስ ነው የሚያድገው። ሁልጊዜ ሂደት ያስፈልገዋል ፍሬ። ስለዚህ ባንዴ እንደው በቃ የጨረቃ ቤት አይደለንም። ዛሬ ተብሎ ነገ አሁን ፍቅር በፍቅር ተብለናል ብሎ ሄደን ሰው ሁሉ እስከሚደነግጥ ድረስ ሰው ሁሉ እያነቅን አንስምም። ግን በሂደት ውስጥ ነው የምንሄደው። ፍቅር መሆን ያለበት መተው የራሱን አይፈልግም። በተለይ አንደኛ ቆሮንቶስ 13 የሚነግረን እኮ ክርስቶስን ነው የሚነግረን። የኛ የሰው ፍቅር እኮ አይደለም የሚነግረን፣ የክርስቶስን ነው የሚነግረን። ስለዚህ ቀስ ብለን በሂደት መጀመሪያ ራሳችን ያን መቀበል ነን ብዬ መቀበል መቻል አለብኝ። የመንፈስ ፍሬ ይላል ገላትያ 5:22 የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋህነት፣ ራስን መግዛት ነው። እነዚህን የሚከለክል ህግ የለም ይላል። ልንገራችሁ የስጋ ስራ ላይ በሙሉ ፍርድ ቤት እንትን ብሎ ፈርዶ ይከታችኋል ብትሰሩ። ዝሙት፣ ርኩሰት፣ መዳራት፣ ጣዖት ማምለክ፣ ሟርት፣ ጥል፣ ክርክር ነው የሚለው 19 ላይ። ታዲያ እነዚህ ሁሉ ህግ በሙሉ የዓለም ህግም ይቃወማቸዋል።
ግን እነዚህ የመንፈስ ፍሬዎች ሰው ፍቅር አለው ተብሎ ታስሮ አያውቅም። ሰው ደስታ አለው ተብሎ ታስሮ አያውቅም። ሰው ሰላም አለው ተብሎ አይታሰርም። ትዕግስት አለው ተብሎ አይታሰርም። አያችሁ፣ እነዚህን የሚከለክል እኮ ህግ የለም። ምንም አይነት ኤክስኪውዝ እኮ የለም ይሄን ላለማድረግ። ግን ይሄ ከውጭ የምናደርገው አይደለም። መንፈስ ቅዱስ በእኛ ውስጥ የሚያፈራው ነው። በእኛ ውስጥ የሚኖረው የጌታ መንፈስ ስራው ይሄ ነው። ከእኛ ጋር የሚኖረው ሊቀድሰን፣ እነዚህን ፍሬዎች በእኛ ውስጥ ሊያፈራ ነው። ክርስቶስ መጥቶ በመገለጡ አዲሱን አካል ስንለብስ ወደ ቅድስና፣ ወደ ሙሉ ፍጹምነታችን፣ ወደ ብቃታችን እስከምንሄድ ድረስ ብጽናና ብቃት የዛን ጊዜ በአዲሱ አካል የሚገኙ ነገሮች ናቸው። አሁን ግን በሂደት ውስጥ ቀን በቀን እንደሱ ልክ ሕፃን ልጅ በቀን በቀን እንደሚያድግ 1 ወር የነበረ 2 ወር 3 ወር እያለ ለውጥ እንደሚያመጣ እንደሱ በመለወጥ ሂደት ውስጥ ነው ያለ ነው። ቀስ እንጂ ክርስትና ህይወት የ30 ዓመቱ ክርስቲያን ስቲል እዛው ጋር ከሆነ ችግር አለ። በሂደት እያደግን እየተለወጥን እየተውን የኋላችን እየተውን ወደፊታችን እየተዘረጋን የህፃንነታችን ነገር እየተውን ህፃን ሳለው እንደ ህፃን እናገራለሁ አለ ሐዋርያ ጳውሎስ። ግን ሳውቅ ደግሞ ስጎለምስ ያን የህፃንነቴን ነገር ንቄ ደግሞ እንደ አደገ ሰው እናገራለሁ። ቢሆንም በድንግዝግዝ እንደምናይነን ፈጽመን ደግሞ ፍጹም ነን አንልም። ግን አትሊስት ሂደት አለ ነው የሚለን። ሂደት አለ። በሂደት ውስጥ ነው ያለ ነው። ወደዛ ሂደት እየሄድን ክርስቶስን የምንጠብቀው ሲመጣ ክርስቶስ ኦልሬዲ ሄደን ልክ ሄኖክ አካሄዱን ከእግዚአብሔር ጋር አረገና ኦልሬዲ እግዚአብሔር ሲደርስ በቃ ወደ ኋላ መጣ አልቻለም ማለት ነው፣ ገባ ማለት ነው። እኛ በሂደት ውስጥ ነው። ክርስቶስ ኢየሱስ እስኪመጣ እስኪገለጥ ድረስ ወደ ሂደታችን፣ ወደዛ ወደ ፍጹምናችን ክርስቶስን ወደ መምሰል፣ ወደ ቁመቱ ልክ እሱን ወደ መምሰል የሃይማኖታችን ጀማሪና ፈጻሚ ሆን ክርስቶስን እያየን ወደፊት መሮጥ ያስፈልገናል ማለት ነው። ስለዚህ ይሄን ልንሆን የምንችለው ለዚህ ነገር እውቅና ስንሰጥ ነው። ይሄን ነገራችን ሁልጊዜ ቼክ ማድረግ ስንችል ነው። ኦኬ ስናጠፋም ቢሆን አጠፋሁኝ ማለት መቻል አለብን። ስለዚህ እነዚህ ሁሉ ይላል በቆላሲያስ 3:14 ላይ ቆላሲያስ 3:14 በእነዚህ ሁሉ ላይ የፍጻሜ ማሰሪያ የሆነውን ፍቅርን ልበሱት ይላል። በእነዚህ ሁሉ ላይ የፍጻሜ ማሰሪያ የሆነውን ፍቅርን ሁሌ ልበሱት ይላል። ስለዚህ የፍጻሜ ማሰሪያ የሆነው ፍቅር ነው። እስካሁን ድረስ እንግዲህ የተነጋገርንበት በሙሉ እኛ የምንለብሰው ወይም የምንካፈለው ባህሪ ነው። የእግዚአብሔር ባህሪ ሆኖ ግን እኛም እንድንለብሰው ለኛም የተሰጠንን ባህሪ ነው እስካሁን የተነጋገርነው። የመጨረሻ ማነበው ጥቅስ ፊልጵስዩስ ምዕራፍ 4 ከቁጥር 6 እስከ 9 ድረስ ያለውን አነብና ጨርሳለሁኝ። ፊልጵስዩስ ምዕራፍ 4 ከቁጥር 6 እስከ 9 ጌታ ቅርብ ነው፣ በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች ነገር አትጨነቁ። አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል። በቀረውስ ወንድሞች ሆይ እውነተኛ የሆነውን ነገር ሁሉ፣ ጭምትነት ያለበትን ነገር ሁሉ፣ ጽድቅ የሆነውን ነገር ሁሉ፣ ንጹህ የሆነውን ነገር ሁሉ፣ ፍቅር ያለበትን ነገር ሁሉ፣ መልካም ወሬ ያለበትን ነገር ሁሉ፣ በጎነት ቢሆን ምስጋና ቢሆን እነዚህን አስቡ። ንገርም ነው ሐዋርያው ጳውሎስ እንዴት አድርጎ እነዚህን እስካሁን የተናገርኳቸውን ነገሮች በቀረው ሳል አትጨነቁ፣ መጨነቅ አያስፈልጋችሁም። ነገር ግን እነዚህን ነገሮች አስቡ። እነዚህ ነገሮች የሌሉት ሰው ከንቱ ነው። እነዚህ ነገሮች ያሉት ግን ፍሬ ቢስ እንዳይሆን ያደርገዋል ይላል። ስለዚህ ፍሬ ቢስ እንዳትሆኑ ያደርጋችኋል ይላል ሌላ ቦታ ላይ። ስለዚህ ከኔ የተማራችሁትና የተቀበላችሁት የሰማችሁትም ያያችሁትም እነዚህን አድርጉ፣ የሰላም አምላክ ከእናንተ ጋር ይሆናል። የሰላም አምላክ ከእናንተ ጋር ይሆናል። እነዚህን ነገሮች ሁሉ ጊዜ ያለማቋረጥ አስቧቸው፣ በውስጣችሁ ቦታ ስጧቸው ማለት ነው። በቃ እንደ ትንሽ ነገር አትቁጠሩት። ቀላል አድርጋችሁ ሌላ ነገሮች ላይ አይደለም፣ እነዚህ ነገሮች ላይ አስቡ። በየጊዜው እነዚህን ነገሮች አስቧቸው። እነዚህ ባህሪዎች በውስጤ አሉ ወይ እያላችሁ አስቧቸው ነው የሚላቸው። ስለዚህ እግዚአብሔር ስም ብሩክ ይሁን። ባህሪዎቹ የተሰጡን ናቸው። በነፃ ነው የተሰጡን። በክርስቶስ ኢየሱስ የማዳን ስራ ተሰጥተውናል። በእኛ በሚኖረው በመንፈስ ቅዱስ ፍሬ ሆነው በእኛ ውስጥ የመገለጥ አቅም አላቸው፣ ኃይል አለ። ለዚህ ነው መንፈስ ቅዱስ የተሰጠን። በእኛ ውስጥ ኃይል አለ። መንፈስ በእኛ ውስጥ የሚኖረው ታላቅ ኃይል አለ። ለዚህ ነው ሐዋርያት መንፈስ ቅዱስን ከተሞሉ በኋላ ታላቅ ስራ የሰሩት። ምክንያቱም በእነሱ በሚኖረው በመንፈስ ቅዱስ አማካኝነት ነው። ስለዚህ ዛሬም ቤተክርስቲያንን እግዚአብሔር ብቻዋን አልተዋትም። የእግዚአብሔር መንፈስ ከኛ ጋር ይኖራል።
የእግዚአብሔር ልጆች ነን። ስለዚህ የእግዚአብሔር ልጆች የሆንን ሁሉ የእግዚአብሔር የሆንን ርስት ወራሾች ነን። የምንወርሰው ርስት መጀመሪያ ባህሬ ነው። ይሄንን ባህሬ እንወርሳለን። ይሄ ባህሬ ይዘን ነው በምንገባበት ርስታችን አብረን በኋላ የምንኖርበት ባህሬ ነው። ይሄ ባህሬ ጊዜያዊ አይደለም። ስጋ አይደለም፣ አይበሰብስም። መንፈስ ነው። መንፈስ ህይወትና ህይወት ነው፣ እውነት ነው። ስለዚህ አብሮን የሚገባ ነው። አብሮን በአዲሱ ማንነታችን ውስጥ ይዘነው የምንገባው ባህሪ ነው። እነዚህ ባህሪዎችና በዚህ ባህሪያችን ክርስቶስ ኢየሱስ ሲገለጥ ክርስቶስ ኢየሱስን ለዓለም ድንቅ አድርገን የማሳየት አቅም እናገኛለን። በእኛ ክርስቶስ ተስሎ መታየት ይችላል። ስለዚህ አፋችን ሳይሆን ብቻ ሳይሆን ህይወታችንም እሱን መሽተት ይጀምራል። ስለዚህ በቀላል ሰዎች አትራክት መደረግ ይችላሉ፣ መማረክ ይችላሉ ማለት ነው። ስለዚህ የሥላሴ ትምህርት እስካሁን እግዚአብሔር ስለረዳን እግዚአብሔርን አመሰግናለሁ። በእውነት በጣም እኔ ራሴ ኢንጆይ ያደረኩት እኔ ራሴ ብዙ ነው እግዚአብሔር ያስተማረኝ፣ ጨመረልኝ እንጂ አልቀነሰብኝም። አምናለሁ ለእናንተ መልካም እንደሆነላችሁ ወዳጆቼ። ለዚህ በሚቀጥለው ሳምንት ደግሞ እንደዚሁ ርዕሳችን ይዘን ሌላ ርዕስ ላይ እስከምንገናኝ ድረስ እግዚአብሔር በያላችሁበት ሰላም ያላችሁ፣ መልካም ትሁኑ። የተማራችሁትን በህይወታችሁ የሚበዛበት የሚገለጥበት ይሁንላችሁ። እግዚአብሔር ስም ብሩክ ይሁን። Manfaat kedua